ዛሬ ቅድስት ሴራኒ ሐዋርያዊት ሰማዕትን ላስተዋውቃችሁን የመጣሁት በእያላችሁበት ሰላም እግዚአብሔር ከሁላችሁም ጋር ይሁን። እንግዲህ ቅድስት ሴራኒ ወጣት መልክ ከደም ግባት ጋር ሃይማኖት ደግሞ ከምግባር ጋር እንደዚሁም ደግሞ ስም ከመልካምነት ጋር የተባበረላት ቅድስት ሰማዕት እናት ናት። ሄራኒ ማለት ትርጉሙ ሰላማዊት ወይንም ደግሞ የተወደደች ማለት ነው። ጥሬ ትርጉሙን ደግሞ ስንመለከተው ፍቅርና ሰላም የሚል ትርጉምን ይሰጠናል። ቅድስት ሴራኒ እንግዲህ በመጀመሪያው 100 ክፍለ ዘመን ውስጥ የተወለደች በታናሿ እስያ ትኖር የነበረች የንጉስ ልጅ ነች። የንጉስ ሉኪያኖስ ልጅ ነች። ንጉስ ሉኪያኖስ እንግዲህ በቤተክርስቲያን ታሪክ ውስጥ እንደምንመለከተው ክርስቲያኖችን ያሳድድ የነበረ፣ ክርስቲያኖችን ይገድል የነበረ፣ ጣዖትን ያመልክ ያስመልክ የነበረ ንጉስ ነበረ። የዛ ልጅ ነች። ስለዚህ ስለ ክርስትና ማንኛውንም ነገር ሰምታ ማታውቅ፣ ስለ ክርስትና ምንም የማታውቅ ሴት እንደነበረች ዜና ህይወቷ ይናገራል። እንደውም በሚገርማችሁ ሁኔታ ንጉስ ሉኪያኖስ ልጁን ማንም እንዳያገኛት ብሎ በ12 አጥር ነበረ ቤተመንግስት ለብቻዋ ሰርቶላት ትኖር የነበረችው፣ ማንም ሰው እንዳይደርስባት በማለት ጣዖትን እንድታሳጥን ከሚያጥኑት ጋር አብራ እንድትሰግድ ያደርጋትና ያስገድዳትም ነበር። ያው ይታወቃል፣ ምናልባት አጥር ሰውን ሊከለክል ይችላል። ያው እግዚአብሔር ነውና እግዚአብሔር አጥር ይከለክለዋል ወይንም ደግሞ የሚገድበው ነገር ይኖራል ተብሎ አይታሰብም። ምክንያቱም በማዕበል ውስጥ በወጀብ ውስጥም መንገድ አለው እግዚአብሔር። እንግዲህ ይህንን በቤተክርስቲያናችን ውስጥ በደንብ የምንማረው ትምህርት ነውና እግዚአብሔር ለወንጌል አገልግሎት ስለፈለጋት ንጉስ ሉኪያኖስ በልቡ አንድ ሐሳብ እንዲያድርበት ነው ያደረገው። ይህም ደግሞ ልጁ ምሁር እንድትሆን ይፈልጋል። ስለዚህም አለ የሚባል በሀገሩ ላይ አለ የሚባል ፈላስፋ ሽማግሌ ወይንም ደግሞ አንቱታን ያተረፈን ሽማግሌ ለልጁ እንግዲህ ሉኪያኖስ ወደ ቤቱ ያመጣል። አንዳንዴ ጥበበ እግዚአብሔር ማለት ይሄ ነው። የእግዚአብሔር የጥበቡ ስራ ምን ይደንቅ ምን ይጠልቅ እያልን በዘውትር ጸሎታችን ላይ የምንጸልየውን ጸሎት እዚህ ጋር እንመለከታለን። ንጉሱ የዚህን ሽማግሌ ሃይማኖቱን አልመረመረም፣ ሃይማኖቱን አላወቀም። ነገር ግን ሽማግሌው እጅግ በጣም የተዋጣለት የተወደደ ክርስቲያን ነበረ። ቅድስት ሴራኒም ደግሞ የዚህን ሰውዬ ዕውቀቱን ብቻ ሳይሆን ምግባሩንም እየቀሰመች ስለነበረ ወደ ክርስትናው ለመሳብ ጊዜ ፈጀባትም አይመስልም። እንደዚሁም ደግሞ ይሄ ጥበበኛ ሽማግሌ እግዚአብሔር ፊት እየቀረበ ወደ እውነተኛው መንገድ እንድትመጣ እግዚአብሔር እንዲገልጥላት እግዚአብሔር እንዲያበረታት ጸሎትን ያደርግ ነበር። እግዚአብሔር ደግሞ የለመኑትን የማይነሳ የጠየቁትን የማይረሳ አባት ነውና የዚህን ሽማግሌ ጸሎት እግዚአብሔር ሰማ። ለምላሹም ደግሞ ለልጅቱ አንድ ራይ እንዲታያት እግዚአብሔር ወደደ። ያየችው ራይ እጅግ በጣም የሚደንቅ ነበረ። እንግዲህ በራዩ እንደተመለከተችው በምስራቅና በምዕራብ ያሉ መስኮቶቿ ተከፍተው ሳለ ነው ይህንን ራይ ያየችው። በምስራቁ መስኮት በኩል ነጭ ርግብ የወይራ ዝንጣፊ ይዛ ትገባና በማዕዷ ላይ አኑራ ትሄዳለች። ልክ ደግሞ በምዕራቡ በኩል ደግሞ እንደዚሁ ንስር አክሊል ይዞ ይመጣና እንደዚሁ በማዕዷ ላይ ያኖራል። በሶስተኛው ቀን ደግሞ ቁራ እባብ በአፉ ተሸክሞ ይመጣና በምዕራብ መስኮቷ በኩል ማዕዷ ላይ አኑሮ ይሄዳል። እና ቅድስት ሴራኒ ያየችውን ራይ ያው የተመለከተችው ራይ ቢያስጨንቃት ይህንን ሽማግሌ ፍታልኝ እባክህ ብላ ትለምነዋለች። እንግዲህ መምህሯም በጣም በመደነቅ ልጅ ሆይ ለዘመናት ስጠብቅ የነበረውን ነገር ነው አምላካችን ቅዱስ እግዚአብሔር ያስመለከተሽ። ራይሽ ትርጓሜው እንዲህ ነው ብሎ ነው የቀጠለላት። ነጭ ርግብ የመንፈስ ቅዱስ ወይንም የሃይማኖት ምሳሌ ናት። የወይራ ዝንጣፊው ደግሞ ማህተመ ጥምቀት ወይንም ሜሮን ነው። ቁራው የክፉ ነገስታት ምሳሌ ሲሆን እባብ መከራ ምሳሌ ነው። ንስር ድል የመንሳት ምልክት ሲሆን አክሊል ደግሞ የመንግስተ ሰማያት ምሳሌ ነው ይላታል። እና ልጄ ክርስቲያን ሆነሽ የሚያገኝሽን መከራ በሙሉ ጌታችን ቀድሞ አሳይቶሻል ብሎ ተርጉሞላት ተሰናብቷት ሄደ። እርሷም እንግዲህ በዚህ ጊዜ ወደ ምስራቅ ዞራ የማላውቅ አምላክ ሆይ ወደ እውነት መንገድ ምራኝ በማለት ጸለየች። የእግዚአብሔር መልአክም መጥቶ እንዳነጋገራት፣ የእግዚአብሔር መልአክ መጥቶ እንዳጽናናትና የሚያጠምቃትንም ሰው እንደሚልክላት ነግሯት ካጠገቧ ተሰወረ። በዚያን ጊዜ ታዲያ ሰይጣን ያው ስራውን ይጀምራል። አባቷ ወዲያውን ይመጣና ልጄ ከመሳፍንቱ ለአንዱ ልድርሽ ነውና ምን ታስቢያለሽ ይላታል። በዚህ ጊዜ ቅድስት ሴራኒ በጣም ብልህ ሴት ነበረችና 3 ቀን አባቴ ስጠኝ ትለዋለች። የዛን ጊዜ ዕለቱኑ ጣዖት ወደሚመለክባቸው ቦታዎች ወዲያውኑ ትወርድና ጣዖታቱን ትጠይቃቸዋለች። ላግባ ወይንስ ይቅርብኝ ትላቸዋለች። ያው ጣዖታቱ ደግሞ በወርቅ የተለበጡ ድንጋዮች ናቸው፣ ምንም መናገር አይችሉምና ዝም ሲሏት እዛ የነበሩትን ጣዖታት በሙሉ ቀጥቅጣ እንዳለ ፈይታቸው ትመለሳለች።
በዘመኑ እንግዲህ ቅዱሳን ሐዋርያት የነበሩበት በተለይ እነ ቅዱስ ጳውሎስ የነበሩበት ጊዜ እንደመሆኑ መጠን ከቅዱስ ጳውሎስ ደቀ መዛሙርት መካከል አንደኛው በተዘጋ በር ገብቶ ቅድስቷን እናት እንግዲህ የክርስትናን ትምህርት ከመጀመሪያው እስከ ተፍጻሜቱ ደርሶ እንዳሰማራት ዜና ሕይወቷ ይናገራል። በሶስተኛው ቀን አባቷ ይመጣና ልጅ ሆይ ምን ወሰንሽ ይላታል። ምን አሰብሽ ሲላት እሷም ያሰበችውን ትነግረዋለች። እኔ መርዓተ ክርስቶስ ወይንም ደግሞ የክርስቶስ ሙሽራ ሰማያዊ ሙሽራ መሆን ነው የምፈልገው ትለዋለች። አባቷ እንደዚህ አይነት ነገር ጠላት እንደመሆኑ መጠን ወዲያውኑ በንዴት ነው ወደ አደባባይ ያወጣታል። አደባባይ ላይ በማውጣትም ደግሞ ለልጁ ሳይራራ በብዙ በመቶዎች በሚቆጠሩ ፈረሶች እንድትረጋገጥ ያደርጋታል። እንግዲህ ያው በወቅቱ ብዙ ሰዎች ይጠብቁ የነበሩት የአካሏን ቁርጥራጭ ነበር። ግን እግዚአብሔር ከእርሷ ጋር ነበርና እንኳን የአካሏ ቁርጥራጭ እንኳን ሰውነቷ ሊጎዳ ይቅርና የለበሰችው ልብስ እንኳን ምንም ጭቃ ሳይነካው ነበር ከዛ ነገር ውስጥ የወጣችው። ይህንን ነገር ሲመለከቱ ታዲያ በዙሪያ የነበሩ ሰዎች በጣም ይደነቃሉ። እንግዲህ አባቷ ንጉስ ሉኪያኖስ እንደዚሁም ደግሞ ሎሌዎቹ ወታደሮቹ ያዩትን ነገር ፈጽመው ማመን አልቻሉ። ሁላቸውም ታዲያ ድምጻቸውን ከፍ አድርገው ከክርስቶስ በቀር ሌላ አምላክ የለም ሲሉ መሰከሩ። በዚህ ጊዜ እንግዲህ የምንረዳው ቅድስት ሴራኒ በዝምታ ብዙ ሰዎችን ማርካ ወደ ቅድስት ቤተክርስቲያን እንዳመጣች ወደ ትክክለኛው በረት እንደመለሰች ነው። ንጉስ ሉኪያኖስም በዚህ ተደሞ በዚህ አምላክ ተደንቆ የቅዱስ ጳውሎስን ሐዋርያን ወደ ቤቱ አስመጥቶ እንደተጠመቀ ከዛም በኋላ ደግሞ ንግስናውን ትቶ በጸሎት ሕይወት ለረጅም ዓመት እንደቆየ በሕይወት ታሪኩ ላይ እንመለከታለን። የቅድስት ሴራኒ ተጋድሎ ግን እንደቀጠለ ነው። እንግዲህ ሉኪያኖስ ንግስናውን ትቶ ወደ ጸሎት ሕይወት እንደመግባቱ መጠን ሌላ ንጉስ ይመጣና አባቷን ዙፋን ይቀማል። በዚህ ጊዜ ደግሞ ቅድስት ሴራኒን እጅግ በጣም ያሰቃያታል። አሁንም ያም መንግስት ያልፍና ሌላም ንጉስ ይመጣል፣ እንደዚሁ ያሰቃያታል። በመጨረሻም ደግሞ የመጣው ንጉስም አሁንም እያሰቃያት በጦር ጎኗን ወቅቷት ይገላታል። ከጥቂት ሰዓታት በኋላ ገደልኳት ብሎ ሲያስብ ግን ከጥቂት ሰዓታት በኋላ ከእንቅልፍ እንደሚነቃ ነበር የተነሳችውና በስሙ ጠራችው። በዚህ ጊዜ ደንግጦ አምላክሽ አምላኬ ነው በማለት መሰከረ። በዚህ ጊዜ ከ30,000 በላይ ወታደሮቹን ይዞ ነው የተጠመቀው ወደ ክርስትና ጎዳና ንጉስ የመጣው ማለት ነው። ቅድስት ሴራኒ በቀረ ዘመኗ እንግዲህ በስብከተ ወንጌል መላው እስያን እንዳዳረሰች ይነገርላታል። በእንቅብ ላይ እንደሚታይ መብራት ለብዙ ሚሊዮኖች የክርስቶስ ወንጌል እንዲዳረስ ብርሃናችሁ በሰው ፊት ይብራ እንደሚባል ብርሃኗን ወይንም ደግሞ ፍሬዋን ለብዙ ሰዎች በማሳየት ብዙዎች ወደ ወንጌል ወደ ትክክለኛው በረት እንዲቀላቀሉ ካደረገች በኋላ ሰማዕትም ሐዋርያዊትም ሆና የሁሉንም በረከት አግኝታ እንዳለፈች ዜና ሕይወቷ ይናገራል። የተወደዳችሁ ኦርቶዶክሳውያን እንግዲህ ዛሬ የተመለከትነው ታሪክ የእግዚአብሔር የጥበቡ ስራ ምን ያህል ድንቅ እንደሆነ የሚያስመለክት ነው። የእግዚአብሔርን ጥበብ ከምናደንቅባቸው ነገሮችም ደግሞ አንዱ ደግሞ እዚሁ ኢትዮጵያ ውስጥ ይገኛል። ይሄም ደግሞ የማንንዳ አባ አቡነ ያሳይ አንድነት ገዳም ነው። ይህ ገዳም እንግዲህ ለትውልዱ የሚተርፉ ለነገው ትውልድ አሻግሮ በመመልከት ገዳማውያኑ ይዘውት የመጡት የተለያዩ የልማት ስራዎች አሉ። ይህንን የልማት ስራዎችን ደግሞ ማገዝ ከኛ ኦርቶዶክሳውያን የሚጠበቅ ይሆናል። ከታች በምትመለከቱት የባንክ ደብተር ላይ እንደዚሁም ደግሞ አድራሻዎች ላይ በመጠቀም ለገዳሙ እንድረስለት፣ ገዳሙን እናገዝ፣ በህብረት ለትውልድ እንቁም የሚል መልእክት ይዞላችሁ መጥቷል ማለት ነው። ስለዚህ ሁላችንም የሰማነውን አስተያየት የሰማናቸውን መልእክቶች በማድመጥ በፍቅር ቃል ወደ ተግባር እንድንገባ በዚሁ አጋጣሚ ጥሪያችንን እናስተላልፋለን። ሰላም እግዚአብሔር ከሁላችንም ጋር ይሁን። በየገዳማቱ በየበረሃው ውስጥ ስለተሰደዱት ፍቅርህን በመምረጥ የዓለም ውዳቂ ምናምንት የሆነው ስለ ፍቅር ሲሉ ክብራቸውን ትተው እግዚአብሔር ሆይ ማረን፣ አምላካችን ማረን።